ይህን ቪዲዮ እየተመለከቱት ያሉት በአእምሮ ጓዳ ውስጥ የሚረብሹት ነገር ስላለ ነው። ሊሰሩት የሚገባ አስፈላጊ እንደሆነ የሚያውቁት ነገር አለ። ነገር ግን ስለዚህ ስራ ባሰቡ ቁጥር አእምሮሽ ምክንያቶችን እየደረደረ ወደ ሌላ ስራ ይገፋዎታል። ይህ ቪዲዮ ከተለመዱት ብርቱ ሁን የሚሉ ተራ ምክሮች የተለየ ነው። ስለ አእምሮህ ነርቭ ሲስተም አሰራርና እንዴት እንደገና ፕሮግራም ማድረግ እንደምትችል የምንማርበት ሳይንሳዊ መንገድ እንጂ ብዙዎቻችን ራሳችንን እንደ ሰነፍ ደካማ ወይም ዲሲፕሊን የሌለው አድርገን እንቆጥራለን። ነገር ግን አንድ እጅግ አስገራሚ እውነት ልንገራችሁ። ለሌላ ጊዜ ማስተላለፍ ወይም ፕሮካስትኔሽን ከስንፍና ጋር ምንም ግንኙነት የለውም። ይህ በአእምሯችን ውስጥ ያለ የሲስተም ችግር ነው። በየቀኑ ለራሳችን የምንነግረው ትልቁ ውሸት ስለሰነፉ ነው፣ ስራውን ያላደረኩት የሚለው ነው። ይህ ፍጹም ስህተት ነው። ፕሮካስት ስንፍናን ሳይሆን በፍርሃት የተለበጠ የአእምሮ መከላከያ ዘዴ ሳይንሱ እንደሚነግረን አስፈላጊ ስራን ስንሸሽ በአእምሯችን ውስጥ የሚፈጠረው ሂደት ይሄ ነው። በአእምሯችን ውስጥ አሚግዳላ የምትባል ትንሽ የለውዝ ፍሬ የምታህል ክፍል አለች። ይህች ክፍል ለሚሊዮን ዓመታት በዝግመተ ለውጥ የዳበረች ስትሆን ዋና ስራዋም አደጋ መለየትና እኛን በህይወት ማቆየት ነው። ነገር ግን የአሚግዳላ ችግሩ ሞኝ መሆኗ ነው። በአፍሪካ ጫካ ውስጥ ያለን አንበሳና በቢሮ ውስጥ ያለን የስራ ጫና መለየት አትችልም። ለእርሷ ሁለቱም አደጋ ናቸው። እንደ ከባድ ፕሮጀክት ወይም አስፈሪ የስልክ ጥሪ ስታሰቡት አሚግዳላ አደጋ አለሽ የሚል የደወል ማስጠንቀቂያ ትለቃለች። በዚህ ጊዜ የአእምሯችን ምክንያታዊ ክፍል ፕሪፍሮንታል ኮርቴክስ ስራውን ከመስራት ይልቅ የአሚግዳላን ትዕዛዝ በመቀበል ምክንያቶችን መደርደር ይጀምራል። ዛሬ ደስ የሚል ቀን አይደለም። መጀመሪያ ቡና መጠጣት አለብኝ። አሁን በቂ መረጃ የለኝም። ነገ ጀምራለሁ። በሮችስተር ዩኒቨርሲቲ የተደረገ ጥናት እንደሚያረጋግጠው እነዚህ ምክንያቶች በእውነት ምክንያታዊ አይደሉም። ይልቁንም አእምሯችን የፈጠረብንን ፍርሃት፣ ህመም፣ ውድቀት ወይም ምቾት ማጣት ለመሸሽ የሚፈጥራቸው ማምለጫዎች ናቸው። ስለዚህ ስራን እያስተላለፋችሁ ያላችሁት ስለሰነፋችሁ ሳይሆን አእምሯችሁ ከህመም እየጠበቃችሁ እንደሆነ ስላመነ ነው። ብዙ ሰዎች ዶፓሚንን እንደ ደስታ ሆርሞን ብቻ አድርገው ይወስዱታል። ይህ ግን ከፊል እውነታ ነው። ዶፓሚን የሞቲቬሽን ወይም የመነሳሳት ነዳጅ ነው። ስራ እንድትሰራ የሚገፋፋን ኃይል ነው። ነገር ግን በአእምሯችን ውስጥ ሁለት አይነት የዶፓሚን ስርዓቶች አሉ። ይህንን መረዳት ህይወቱን ይቀይረዋል። የመጀመሪያው ፌዝ ዶፓሚን ወይም ፈጣን እርካታ ነው። ይህ እንደ ቲክቶክ ስንመለከት፣ ጣፋጭ ስንበላ ወይም ጌም ስንጫወት የሚለቀቅ ፈጣንና ከፍተኛ የዶፓሚን መጠን ነው። አጭር ነው፣ እሱ ያስይዛል። አጭር ነው፣ እሱ ሱስ ያስይዛል። ሁለተኛው ቶኒክ ዶፓሚን ወይም ዘላቂ እርካታ የሚባለው ረጋ ያለ ለረጅም ጊዜ ስራ ላይ እንዲቆይ፣ መጻፍ እንድናነብ ወይም ከባድ ስራ እንድንሰራ የሚረዳን የዶፓሚን ፍሰት ነው። የችግሩ ምንጭ እዚህ ጋር ነው። በዘመናችን ያሉት ቴክኖሎጂዎች፣ ሶሻል ሚዲያ የተሰሩት የእኛን ፌዚክ ዶፓሚን ለመጥለፍ ነው። አእምሯችን ከባድ ስራ የሚሆነውን ቶኒክ ዶፓሚን እንዳይጠቀም እነዚህ ፈጣን እርካታዎች ነዳጁን ይጨርሱታል። ለ8 ሰዓት ፊልም ማየት እየቻል ለ30 ደቂቃ ማንበብ የሚከብድህ ለዚህ ነው። አእምሮህ በፈጣን እርካታ ተበላሽቷል። ስራውን ላለመጀመር የሚከለክልን ስሜት እስቲ ቆም ብለህ አስብ። ምንድነው? በሰራው እንዳልሳሳት ፈርቼ ነው? ሰዎች ይስቁብኛል ብዬ ነው? ውጤቱ እንዴ እንደማስበው ጥሩ ባይሆንስ ብለህ ነው? ፍርሃት ነው። በስም ጥራው። ፍርሃትን በወረቀት ላይ ጽፎ ማስቀመጥ ተአምራዊ ውጤት አለው። ፍርሃት በአእምሮ ውስጥ ሲሆን ግዙፍ ጥላ ይመስላል። በወረቀት ላይ ሲጻፍ ግን አእምሯችን ከስሜታዊ ክፍል ወይም ሊንጉዊክ ሲስተም ወደ ምክንያታዊ ክፍል ፕሪፍሮንታል ኮርቴክስ መረጃውን ያሸጋግራል። የፈራሁት ይህንን ትንሽ ነገር ነው እንዴ ብለህ እንድትቆጣጠረው ይረዳሃል። ሰዎች ብዙ ጊዜ ብሞክርና ባይሳካልኝስ ብለው ይፈራሉ። አይኖትን ይጨፍኑና ያስቡ፣ ይህንን ስራ ዛሬ ባልሰራው እና 6 ወር ወይም 1 ዓመት ቢያልፍ ምን ሆናለሁ? ምን አይነት እድል ያመልጠኛል? በራስ መተማመኔ ምን ያህል ይጎዳል? የአሁኑኑ ምቾት ማጣት ሳይሆን ወደፊት የሚመጣውን ጸጸት መፍራት ስንጀምር አእምሯችን ለመንቀሳቀስ ይገደዳል። አእምሯችን እንዴት መልሰን ማዘዝ እንችላለን? አንድ ስራ 4 ሰዓት ይፈጃል ብለህ ካሰብ ለራስህ 3 ሰዓት ብቻ ስጥ። ይህ ቶኒክ ዶፓሚን እንዲጨምር ያደርጋል። ይህንን ስራ ከጨረሱ በኋላ የምወደውን ፊልም ያለው ብለህ ወስን። ነገር ግን ተጠንቀቅ፣ ስራውን ሳትሰራ ሽልማቱን አትንካ። አእምሮ ለብዙ ስራዎች እኩል ዶፓሚን መልቀቅ አይችልም። በአንድ ጊዜ ከባድ ስራ ላይ ብቻ አተኩር። ፍጹምናን ጠባቂነት ወይም ፐርፌክሽኒዝምን ድብቅ ጠላት ነው። ሁኔታዎች አልተመቻቹም፣ በቂ ዝግጅት የለኝም የሚሉ ሀሳቦች የማዘግየት ስልቶች ናቸው። መፍትሄው የማይረባ ስራ ሰራለሁ ብለህ ወስን። አዎ ለ2 ደቂቃ ብቻ ወይም ጥራት የሌለው ስራ ለመስራት ወስን። አንዴ ከጀመርክ በኋላ አእምሮህ ይቀጥላል። መጀመር እንጂ መቀጠል ከባድ አይደለም። አንድ ስራ ግልጽ ካልሆነ አእምሮ ይፈታዋል። መጽሐፍ ጻፍ ከማለት ኮምፒውተሩን ክፈትና ርዕሱን ጻፍ ማለት ይቀላል። ስራውን ወደ ትንሽ እጅ ቀላል ነገሮች ቀይረው። ብሉ
ዛይጋር የተባለች የሩሲያ ሳይኮሎጂስት ያገኘችው አስገራሚ እውነት ዓላማችንን ከጨረስናቸው ስራዎች ይልቅ ያልጨረስናቸውን የተቋረጡ ስራዎች በደንብ ያስታውሳል። ስለዚህ ስራውን ለ2 ደቂቃ ብቻ ከጀመርከውና ካቋረጥከው አእምሮህ ያንን ስራ እስክትጨርስ ድረስ ጨርሰው እያለ ይወተውተሃል። ይህንን ተፈጥሮ ተጠቀምበት። አንተ ከምትኖርበት አካባቢ አትበልጥም። ስልክህን አጠገብ ካለ፣ አልጋ ካልተነጠፈ፣ ጠረጴዛ ካልተዝረከረከ ገና ሳትጀምር ተሸንፈሃል። ስልክህን ሌላ ክፍል አድርገው። የምትሰራበትን ቦታ አጽዳ። ለስራ የሚረብሹ ነገሮችን አርቅ። ለስራ የሚረዱ ነገሮችንም አቅርብ። በድካም ጊዜ ፕሮካስቲኔሽን ይጨምራል። ምክንያቱም አእምሯችን 20% የሰውነታችንን ጉልበት ስለሚጠቀም ሲደክመን ወደ ቀላል ስራ ቲክቶክ ወይም ቲቪ እንድንሄድ ያስገድደናል። እንቅልፍ፣ ምግብና እንቅስቃሴ የቅንጦት ሳይሆኑ የስራ መሳሪያዎች ናቸው። ከስራ ጋር ውል ፈጽም። አንድ ቀን እሰራዋለሁ አትበል። ዛሬ ስራው። ቃልህን ካልጠበቅ ለራስህ የምትሰጠው ዋጋ ወይም ሰልፍ ቪው ይወርዳል። ለጓደኛ ቃል ገብተህ እንደምታሟላው ሁሉ ለራስህ የገባኸውንም ቃል አክብር። በመጨረሻም ይህ ሁሉ ቴክኒክ ሳይሆን የማንነት ጉዳይ ነው። ታዋቂው ጃፓናዊ ሳሙ ሚሞቶ ሙሳሺ ዘ ቡክ ኦፍ ፋይል ሪንግስ በተሰኘው መጽሐፉ ላይ እንደሚለው እውነተኛ ተዋጊ ለመንቀሳቀስ ስሜት እስኪመጣ ድረስ አይጠብቅም። እንቅስቃሴ የማንነቱ አካል እንጂ። ዛሬ የማደርገው ነገር የትላንት ማንነቴን ማሸነፍ አለበት ይላል ሙሳሺ። ፍርሃት እየተሰማህ ደስ ባይልህም አእምሮ ሲጮህብህ ዝም ብለህ ስራውን ጀምር። በውስጥ ያለው ተዋጊ ይነቃል። ከዛ በኋላ አንተ ስራ የምታስተላልፈው ሳትሆን የታቀደውን የምትፈጽም ሰው ወደ መሆን ትቀየራለህ። ህይወትን ለመቀየር ይህን ያህል ጊዜ ወስደህ ከሰማኸኝ ቀጣዩ እርምጃ ያንተ ነው። አሁን በዚህ ሰከንድ የምትፈራውን ያንን ስራ ለ5 ደቂቃ ብቻ ጀምረው። ያ ነው ሚስጥሩ። ይህንን ቪዲዮ ከወደድከው ላይክ አድርግ። ሌሎች ተመሳሳይ ቪዲዮዎች እንዲደርሱ ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሳ። ለሌሎች እንዲዳረስም ሼር አድርገው። መልካም ይሁንልህ ወዳጄ።